የዲጂታል ዘመኑ ትልቅ ማጭበርበር በአንድ ቪዲዮ ጥሪ 1.4 ቢሊዮን ዶላር እንዴት ተዘረፈ ይለናል። ሰላም የቻናሌ ቤተሰቦች፣ ዛሬ የምነግራችሁ ታሪክ የፊልም ሳይሆን የዚህ ሳምንት እውነተኛና አስደንጋጭ ክስተት ነው። እስቲ ያስቡት፣ ከስራ ባልደረባችሁ ጋር በዙም ሚቲንግ ስብሰባ እያደረጋችሁ ነው። የኩባንያው ትልቅ ስራ አስኪያጅ ፊት ለፊታችሁ አለ። ድምፁን እየሰማችሁት ነው፣ ትዕዛዝም እየሰጣችሁ ነው። ነገር ግን ከስብሰባ በኋላ የማታውቁት ነገር ቢኖር ያያችሁትም የሰማችሁትም ሰው እውነተኛ ሳይሆን በኤአይ የተፈጠረ ዲጂታል መንፈስ መሆኑ ቢነገራችሁ ምን ይሰማችኋል? በሆንግ ኮንግ አንድ ሰራተኛ በዚህ መንገድ 25 ሚሊዮን ዶላር አስረክቧል ይለናል። ዛሬ የዚህን ድርጊት አፈጻጸምና ሁላችንም የምንጠብቀው አደጋ በዝርዝር እናያለን። ታሪኩ የሚጀምረው በአንድ ስም ባልተጠቀሰ ዓለም አቀፍ የዲዛይን ኩባንያ ሆንግ ኮንግ ቅርንጫፍ ውስጥ ነው። አንድ የሂሳብ ባለሙያ አካውንታንት በኩባንያው ዋና የገንዘብ ኃላፊ ሲፊኦ አስቸኳይና ሚስጥራዊ የሆነ የገንዘብ ዝውውር መደረግ አለበት የሚል ኢሜይል ይደርሰዋል። መጀመሪያ ላይ ሰራተኛው ተጠራጠረ። ለምን በኢሜይል ብቻ ተላከ ብሎ አሰበ። ነገር ግን ጥርጣሬውን ለማጥፋት ሀከሮቹ የቪዲዮ ስብሰባ ወይም ቪዲዮ ኮል ጠሩት። ሰራተኛው ካሜራውን ከፍቶ ስብሰባውን ሲቀላቀል ግን ጭንቀቱ ሁሉ በደስታ ተተካ። ምክንያቱም በስክሪኑ ላይ ሲፊኦ ብቻ ሳይሆን ሌሎች 5 አብሮት የሚሰሩ የቅርብ ጓደኞቹ በስብሰባው ላይ ነበሩ። እዚህ ጋር ነው ነገሩ የሚጀምረው። በስክሪኑ ላይ የሚታዩ ሰዎች በሙሉ ሀከሮቹ በዲፕ ፌክ ቴክኖሎጂ የተፈጠሩ ነበሩ። ሀከሮቹ የኩባንያውን አመራሮች የድሮ ንግግሮች፣ የዩቲዩብ ቪዲዮዎችና ማህበራዊ ሚዲያ ምስሎች በመሰብሰብ ኤአይን አስተምረውት ነበረ። ሰራተኛው ጥያቄ ሲጠይቅ ኤአይ በዚያው ቅጽበት የሰዎቹን ፊትና ድምፅ በመጠቀም መልስ እንዲሰጠው ተደርጓል። ሰራተኛው ሰዎቹን አውቃቸዋለሁ፣ ድምፃቸውን አውቃለሁ ብሎ ስላመነ አእምሮ ለሌላ ጥርጣሬ እንዳያመጣ ተቆልፏል። ስብሰባው ላይ ደቂቃ ያክል ከቆየ በኋላ በዚህ ጊዜ ውስጥ ለአንድም ሰከንድ ሰው አይደሉም የሚል ጥርጣሬ አልፈጠረበትም። በስብሰባው መጨረሻ ላይ ሲፊኦ መስሎ የቀረበው ሀከር ሰራተኛውን እንዲህ አለው፣ ይህ ፕሮጀክት በጣም ሚስጥራዊ ስለሆነ ለማንም እንዳትናገር፣ አሁኑኑ 200 ሚሊዮን የሆንግ ኮንግ ዶላር ማለትም 25 ሚሊዮን የአሜሪካ ዶላር ወደ ተጠቀሰው 5 ባንኮች ላክ። ሰራተኛውም የታዘዘውን አደረገ። 15 የተለያዩ ክፍያዎችን ፈጸመ። ስርቆቱ የታወቀው ከአንድ ሳምንት በኋላ ሰራተኛው በአጋጣሚ ወደ ዋና መስሪያ ቤት ደውሎ ያዘዛችሁኝን ገንዘብ ልክ ያለው ሲል ዋናው ሲፊኦ እኔ ምንም አይነት ትዕዛዝ አልሰጠውም ሲል ነበረ። በዛ ሰዓት ገንዘቡን ከ5 ባንኮች ተነስቶ ወደ ሀከሮቹ ዲጂታል ካዝና ገብቶ ነበረ። ይህ ክስተት ለዓለም ትልቅ ደውል ነው። አሁን ላይ አይናችን የሚያውና ጆሮአችን የሚሰማው ማመን የማንችልበት ዘመን ላይ ደርሰናል። ታዲያ ራሳችንን እንዴት እንጠብቅ? በማንኛውም ቪዲዮ ጥሪ የገንዘብ ትዕዛዝ ሲሰጣችሁ ጥሪውን ዘግታችሁ በሌላ መስመር ለምሳሌ በመደበኛ ስልክ ወይም በሌላ አፕሊኬሽን ደውላችሁ አረጋግጡ። ኩባንያ ወይም ቤተሰቦች ለእንዲህ አይነት ድንገተኛ ጥሪዎች የሚጠቀሙበት ምስጢራዊ ቃል ሊኖራቸው ይገባል። ዲፕ ፌክ ቪዲዮዎች ላይ ሰውየው አይኑን ሲያርገበግብ፣ ሲዞር ወይም እጁን ፊቱ ላይ ሲያሳርፍ ትንሽ ማቆራረጥ ሊታይ ይችላል። እነዚህን ጥቃቅን ስህተቶች መፈለግ ሞክሩ። የሆንግ ኮንግ ፖሊስ አሁን ምርመራውን እያደረገ ነው። ነገር ግን እስካሁን የታሰረ ሰው የለም። ቴክኖሎጂ ለበጎም ለክፉም እየዋለ ነው። እናንተስ ምን ትላላችሁ? ይህ ነገር እናንተ ላይ ቢደርስ ተለዩት ይሆን ነበር? ይህ ቪዲዮ ለብዙዎች ማስታወቂያ እንዲሆን ማስጠንቀቂያ እንዲሆን ሼር ማድረጋችሁን አትረሱ። ለቻናሌ አዲስ ከሆናችሁ ደግሞ እንዲህ አይነት የቴክኖሎጂ ዜናዎችን ለማግኘት ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ በዲጂታሉ ዓለም ጥንቃቄ አድርጉ እያልኩኝ መልካም ምኞቴን እየገለጽኩ በዚህ እሰናበታለሁ። አመሰግናለሁ።